በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ የወደደችውን አያችሁትን? የቅብጥ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው ክፍል 4 ሳበኝ ስምህ እንደሚፈስስ ዘይት ነው። ስለዚህ ደናግል ወደዱ። ሳበኝ ከአንተም በኋላ እንሮጣለን። ንጉሥ ወደ ቤቱ አገባኝ። በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን። በቅንነት ይወዱሃል። መኃልየ ምዕራፍ 1 ቁጥር 3። በተቀደሰው ቅዳሴ ጊዜ ስምህ እንደሚፈስስ ዘይት ነው እንላለን። የእግዚአብሔር ስም እንደ ሽቱ ጥዑም መዓዛ እንዳላቸው ሽታዎች እንዲሁም መልካም መዓዛ እንዳላቸው ቅባቶች ነው። እንዲህ እንላለን፣ ስምህ በቅዱሳን አንደበት ውስጥ ጣፋጭና የተባረከ ነው። እንዲህም እንላለን፣ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ምሳሌ 18 ቁጥር 10። እንዲህም ደግሞ እንላለን፣ ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። መዝሙር 43 ቁጥር 8። አንድ ሰው ሌላውን ሰው ሲወድ እንደዋዛ የሚጠራው የዚያ ሰው ስም የሚሰሙትን ሰዎች ያስደስታቸዋል። የሚወዱት ሰው ስም መጠቀሱ ደስታንና ሐሴት ማድረግን ያመጣላቸዋል። ስለሆነም እኛ ስምህ እንደሚፈስስ ዘይት ነው ስንል እየገለጽን ያለነው የዚያን ጣፋጭና ጥዑም መዓዛ ያለውን ሽታ መስፋፋት እየገለጽን ነው። የእግዚአብሔርን ስም የሚወድ አንድ ሰው እርሱ ባለበት ቦታ ላይ የጌታው ስም ተደጋግሞ ሲጠራ ሲሰማ ሐሴትን ያደርጋል። እንዲህ አይነቱ ሰው የእግዚአብሔርን ስም ቀኑን ሙሉ ሲያመሰግንና ከፍ ከፍ ሲያደርግ ይውላል። እርሱ ያለማቋረጥ በልቡ ውስጥ የአምላኩን ስም ሲዘምርና በከንፈሮቹ ሲያወድስ ይውላል። ሰዎች ባሉበት ቦታ ላይ ሁሉ ያንን ስም ያለማቋረጥ ያነሳል። አንድ ሰው ሌላን ሰው ሲወድ ይህ ሰው በየጊዜው ከሌሎች ሰዎች ጋር ይገናኛል። ታዲያ እርሱ ሁልጊዜ ይህን ስም ሲጠራ ደስታ ይሰማዋል። ልቡም በደስታና በሐሴት ይሞላል። እንደ ዋዛ የሚታወሰው የወዳጁ ስም ለእርሱ የደስታና የሐሴት ምንጭ ይሆናል። የእግዚአብሔር ስም አስደሳችና ጣፋጭ ነው። ስምህ በቅዱሳን አንደበት ውስጥ ጣፋጭና የተባረከ ነው። ስለሆነም አንዳንድ ሰዎች ዘወትር የተለያዩ የእግዚአብሔርን ስሞች በተመስጦ ያሰላስላሉ፣ ወይም እኛ ባህሪያቱ የምንላቸውን የእርሱን ጉዳዮች ያወጣሉ ያወርዱማል። የእግዚአብሔርን ስም ያለማቋረጥ ደጋግማችሁ ለመጥራት ሞክሩ። ስሙን በልባችሁና በሐሳባችሁ ውስጥ ከጠበቃችሁ የጽድቅንና የፍቅርን መንፈስ ያድላችኋል። የእርሱን ስም ደጋግማችሁ መጥራታችሁ የፍቅር ምልክት ነው። እናንተ ስትወዱት ደግሞ ሳታቋርጡ ስሙን አጥብቃችሁ ታስባላችሁ፣ ታሰላስሉታላችሁም። የእግዚአብሔር ስም የዘወትር መዝሙራችሁ ይሆናል። በዘወትር ጸሎታችን መግቢያ ላይ ስምህ ይቀደስ እንላለን። ስምህ ዘወትር የተባረከና የተቀደሰ ይሁን እንላለን። ስምህ እንደሚፈስስ ዘይት ነው። ስለዚህ ደናግል ወደዱ። በመኃልየ መኃልይ መዝሙር ውስጥ ያለችው ድንግል ደናግሉ እርሱን እንደሚወዱት ለእርሱ በመናገሯ ኮርታለች። ስለሆነም ደናግል ወደዱ የሚለውን ሐረግ አንዳንድ የመጽሐፍ ቅዱስ ጠላቶችና ለማመን መረዳት የሚጎላቸው ሰዎች እንደሚናገሩት የመኃልየ መኃልይ መዝሙር በአንዲት ሴትና በአንድ ወንድ መካከል ያለ የፍቅር ታሪክ ወይም በሰለሞንና በፍቅረኛዎቹ መካከል የተደረገ አጋጣሚ ሳይሆን እርግጠኛ መንፈሳዊ ማረጋገጫ ነው። አንድን ወንድ ያፈቀረች ሴት በደስታ ተሞልታ ለዚያ ወንድ ደናግል ወደዱ ወይም በአንተ ደስ ይለናል፣ ሐሴትም እናደርጋለን ወይም ሳበን ማለት አይቻላትም። በፍቅር ውስጥ ያለች አንዲት ሴት ሌሎች ሴቶች በእርሷ ፍቅረኛ ሕይወት ውስጥ እንዳሉ ሲታወቃት በጣም ትጨነቃለች፣ ፈጽሞም ልታብድ ትደርሳለች። ምናልባትም አሁን ባለ ሕይወቷ የመቀጠል ምክንያት ሊኖራት አትችልም። ደስታ ፈጽሞ ሊሰማት አይችልም። ስለሆነም እርሷ ደናግል ወደዱ ብላ ማሰብም ሆነ መናገር አትችልም። እንዴት ነው የምትችለው? እንደዚህ አይነቷ ሴትስ ምን አይነት ሴት ትሆን? ሌላው ቢቀር ሁለቱ እህትማማቾች ማለትም ሊያና ራሄል ተመሳሳይ አባትና እናት ቢኖራቸውም ከያዕቆብ ጋር አብሮ መኖርን ሊቋቋሙት አልቻሉም። እነርሱ እርስ በእርሳቸው ይበሻሸቁ ነበር። ሁሉ ቢቀር ራሄል ብርቱ ትግልን ከእህቴ ጋር ታገለው በማለት ተናግራለች። ዘፍጥረት 30 ቁጥር 8። እርሷ አንድ ሰው ለማግኘት ስትል ከገዛ እህቷ ጋር ታግላለች። ራሄል ይህም በጣም አልፋም ስለ ልጇ አንኮይ ስትል በውሸት ባሏ ያዕቆብ ከሊያ ጋር በኪራይ እንዲተኛ አድርጋለች። ዘፍጥረት 30 ቁጥር 14። እነዚህ ሁለት እህትማማቾች እርስ በእርሳቸው ክፉኛ ተጠላልተው ነበር። ስለሆነም በሰለሞን ፍቅር የተነደፈች ሴት የሚከተሉትን ቃላት ለእርሱ መናገሯ የማይታመን ነገር ነው።
ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱ። ሳበኝ፣ ከአንተም በኋላ እንሮጣለን። በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን። በቅንነት ይወዱሃል። በፍቅር የወደቀች ሴት እንዴት ነው ዘወትር በቅንነት ይወዱሃል ብላ መናገር የምትችለው? እንዲህ ያሉት የፍቅር ታሪኮች የተለመዱ ናቸውን? ይህን ነገር በመለማመድ በደስታ በቅንነት ይወዱሃል ብላ መናገር ፈጽሞ የማይቻል ነገር ነው። ይልቁንም እርሷ የእነርሱን አንገቶች ትሰብራለች። ፍቅር በመኃልየ መኃልይ መጽሐፍ ውስጥ የተገለጸውና የተሳለው ሰማያዊና መንግስተ ሰማያዊ ሆኖ ነው። ሰው እግዚአብሔርን ሲወድ እርሱ የሚመኘው ሌሎቹም እንደ እርሱ እንዲወዱት አድርጎ ነው። አንተ የወደድከው ሰው እንዲሁ በሌሎች ሰዎች መወደዱ የመንፈሳዊ ፍቅር ነጠላና ልዩ እንዲሁም ተመራጭ ፍቅር ነው። አንተ ከቅዱሳኑ መካከል አንዱን ስትወድ ሌሎች ሰዎች ሁሉ እንደ አንተ እርሱን እንዲወዱት ትፈልጋለህ። አንተ ስለዚያ ቅዱስ ሰው ተመራጭነትና የጽድቅ ስራዎች መናገር ፈጽሞ አይደክምህም። ከዚህ በተጨማሪ ሌሎች አዳዲስ ሰዎች እንደወደዱት ስለምታውቅና ደስታንና ሐሴት ማድረግን ትለማመዳለህ። የዚህ ምክንያትም ይህ መንፈሳዊና ሰማያዊ ፍቅር ከቅናት የጸዳ ከመሆኑ በተጨማሪ የኔ ነው ባይነት ወይም ባለቤትነትን አይሻም። ከራስ ወዳድነትና ራስን ከፍ ከፍ ከማድረግም ነፃ የወጣ ነውና። ይህም በመሰለው ፍቅር ውስጥ ምንም እንደዚህ ያለ በሌላው ነገር የመያዝ ነገር አይኖርም። ወይም ሌሎች ከሚደርሱበት በላይ የሆነ ለአንድ የተለየ ሰው የሚሆን የግል ባለቤትነት አይኖርም። ከዚህ በተቃራኒ አንድ ሰው የሚመኘው የተወደደው ሰው የፍቅር ማነጣጠሪያ እንዲሆን ነው። አንድ ሰው በደስታ ስሜት ውስጥ ሆኖ የሚያውጀው በቅንነት ይወዱሃል፣ ደናግል ወደዱህና በአንተ ደስ ይለናል፣ ሐሴትም እናደርጋለን ብሎ ነው። ይህ ከቅናት የእኔ ነው ከማለትና ከባለቤትነት የጸዳ ሰማያዊና መለኮታዊ ፍቅር ነው። ከዚህ በተጨማሪ ማብቂያ የሌለው መስዋዕት የሚሆን ፍቅርና እያንዳንዱ ሰው እግዚአብሔርን በመውደድ ደስታና እርካታን የሚያገኝ ፍቅር ነው። ስለዚህ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱ የሚለው አረፍተ ነገር የሚያመለክተው አንተን የሚወዱ ሰዎች ይህን ለማድረግ እያንዳንዱ ምክንያት ያላቸው መሆኑን ነው። አቤቱ ጌታ ሆይ በማለት ነብዩ ዳዊት እግዚአብሔርን ያለማቋረጥ አመስግኖታል፣ አሞግሶታልም። አቤቱ ከአማልክት የሚመስልህ የለም እንዲልም መዝሙር 85 ቁጥር 8 እያንዳንዱ ሰው የሚያመልከው አምላክ አለው። እኔ ግን አንተን የሚመስል ማንንም ፈጽሞ አላገኘሁም። አንተ ውበትህ ከሰው ልጆች ይልቅ ያምራል። መዝሙር 44 ቁጥር 2 አንተን የሚመስል ማንም የለም፣ ምክንያቱም አንተ መሐሪና ርኅሩህ አምላክ ነህ። መዓትህ የራቀ ምሕረትህም እውነትህም የበዛ እንዲል መዝሙር 85 ቁጥር 15 አንተ ክፉን ነገር የምትጠላ እግዚአብሔር ነህ። አንተን የሚመስል ማንም የለም። ስለዚህ ደናግል ወደዱ በቅንነት ይወዱሃል ተብሎ ቢጻፍ ተአምር አይደለም። አንተ ሰዎች እግዚአብሔርን የወደዱት ለምንድን ነው በማለት በተመስጦ ብታስብ ታላቅ ነገር ነው የሚሆነው። ቅዱሳን እንዴት እግዚአብሔርን እንደወደዱት፣ ለምን እንደወደዱትና እንዴት እነርሱ በዚህ የፍቅር ግንኙነት ውስጥ ከእርሱ ጋር በጽናት እንደኖሩ ማሰላሰልህ መንፈሳዊ ልምምድ ይሆናል። እነርሱ ለእርሱ ካላቸው ፍቅር የተነሳ ቤተሰባቸውን፣ ዘመዶቻቸውንና ባልንጀሮቻቸውን እንዴት እንዲረሱና እንዲተዉ እንዳነሳሳቸው ተገንዘብ። እርሱ በመራቸው በማንኛውም መንገድ ላይ ሁሉ እንዴት እንደተመሩ፣ እንዴት ስሜትን በሚነካና በማስተዋል ቆይታ እንደቆዩ፣ እንዲሁም እንዴት በማይበገር ሁኔታ ከእርሱ ጋር እንደተጣበቁ አስተውል። እርሱ ለእነርሱ የምግብ ምንጭና የውሃ ምክንያት እንደሆነ አስብ። ከዚህ በተጨማሪም እርሱ ቤተሰባቸው፣ ባልንጀራቸውና ሌላ ነገራቸው ሁሉ እንደሆነ አሰላስል። ስለዚህ ደናግል ወደዱ። አንተ በእግዚአብሔር ስም ላይ በጥልቀት ስታስብና በተመስጦ ስትቆይ ስምህ እንደሚፈስ ዘይት ነው የሚለውን ስኔ ትዘምራለህ። አንተ የኢየሱስ ክርስቶስን የረጋ ጠባይ ገንዘብ ስታደርግ ለጋስ በሆኑ ቃላቱ ስር ትጠለላለህ። እኔ የዋህ በልቤም ትሁት ነኝና እንዲል ማቴዎስ 11 ቁጥር 29። ስለዚህ ደናግል ወደዱ የሚለው ቃል ይገባሃል። ደናግል ማለት ምን ማለት ነው? ይሄ ቃል ራሳቸውን ለአንተ ብቻ እንጂ ለሌላ ለማንም በቅድስናና በንጽህና አሳልፈው ላልሰጡ ሰዎች የሚጠቀስ ቃል ነው። በአንዲት ድንግልና በአንዲት ሴት መካከል ያለው ልዩነት ምንድን ነው? አንዲት ያገባች ሴት ራሷን ለሌላው ሰው አሳልፋ የሰጠች ናት። አንዲት ድንግል ግን ራሷን ለማንም ያልሰጠች ሰው ናት። ከአካላዊ እይታ አንጻር በንጽህና ስንመለከተው በአንዲት ድንግልና በአንዲት ባገባች ሴት መካከል ያለው ልዩነት ይሄ ነው። ይሁን እንጂ በመንፈሳዊ መነጽር ስንመለከተው አንዲት ድንግል ማለት ራሷን ለእግዚአብሔር ብቻ ሙሉ ለሙሉና በጥልቀት የሰጠች ነፍስ ናት። እንዲህ ያለችው ድንግል ነፍሷን ራሷን የምትሰጠው ለማንም አይደለም።
በዚህ ስሜት ውስጥ ድንግል የሚለው ቃል ተግባራዊ የሚሆነው ላገቡና ላላገቡ ወንዶችና ሴቶች ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ መላዋ ቤተክርስቲያን በአንዲት ድንግል ትመሰላለች። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና እንዲል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2። በዚህ ሐሳብ ላይ ተመሰጡ። እንደ ንጽሕት ድንግል የሚሉት ቃላት የተጠቀሱት ለመላዋ ቤተክርስቲያን ነው። ለወንዶቹና ለሴቶቹ እንዲሁም ላገቡትና በምናኔ ሕይወት ውስጥ ላሉት ሁሉም ለክርስቶስ የተቀደሱ ንጽሕት ድንግል ናቸው። ይህ የሚያሳየው እነርሱ ለጌታ እግዚአብሔር ካልሆነ በስተቀር ራሳቸውን ለማንም የማይሰጡ መሆናቸውን ነው። እንዲህ ያለችው ነፍስ ትኩረት እግዚአብሔር ብቻ ነው። ሁሉም ሰዎች ማለትም ያገቡት ወይም ያላገቡት፣ ብቸኞች፣ ድንግላውያንና ወይም መበለቶች ሁሉ የፍርድ ዕለት ድህነታቸውን ያገኛሉ። እነዚህ በአምስቱ ልባም ደናግል ይመሰላሉና እነዚህ ሕይወታቸውን ለእግዚአብሔር አሳልፈው የሰጡ ሰዎች ናቸው እንጂ ለሌላ ለማንም ራሳቸውን አሳልፈው የሰጡ ሰዎች አይደሉም። ስለዚህ ደናግል ወደዱ። እነዚህ ደናግል ፍቅራቸውን ለሌላ ለማንም ያልሰጡ ደናግል ናቸው። ስለሆነም ፍቅራቸው በንጽህና ያተኮረው በእግዚአብሔር ላይ ነው። እናንተም እንዲሁ ራሳችሁን ነፍሴ ሆይ ያለሽን ድንግል ነፍስ ነሽን ብላችሁ ልትጠይቁ ይገባችኋል። አካላዊውን አመለካከት ከዚህ ውጪ አድርጉት። ከአንተ አካላዊ አቋም ውጪ የአንተ ነፍስ ድንግል ናት ወይስ ያገባች ወይስ መበለት? ወይስ ነፍስህ ከሌሎች ማለትም ከዓለማዊ ምኞት፣ ከስጋዊ ፍላጎቶች፣ ከገንዘብ ረሃብ፣ ከኃይል ወይስ ከስልጣን ጋር ነው ግንኙነቶች አላት? የአንተ ነፍስ ከሌሎች ነገሮች ጋር የተጣበቀችው ወይስ እስከ አሁን ድረስ ድንግል ነፍስ ሆና ከእግዚአብሔር በስተቀር ማንም የላትም? ስለዚህ ደናግል ወደዱ የሚለው አረፍተ ነገር ምን ማለት ነው? የዚህ ትርጉም ከሌላ ነገር ጋር የተጣበቀች ወይም በሌላ ነገር የተዋጠች ነፍስ እግዚአብሔርን ልትወድ አትችልም ማለት ነው። ሌላ የሚለው ቃል ጣልቃ የገባው በእግዚአብሔርና በነፍስ መካከል ነው። እዚህ ላይ ሌላ የተባለው በተለየ ሁኔታ ለሌላ ሰው ማጣቀሻ ሆኖ የገባ አይደለም። ምናልባትም ራስ ወዳድነት ወይም ራስን ከፍ ማድረግ ሊሆን ይችላል። ራሱን የሚወድና ራሱን ከፍ የሚያደርግ ሰው እግዚአብሔርን ሊወድ አይችልም። በዚህ መንገድ ላይ የሚቆም ነገር አለና ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል እንዲል የማቴዎስ ወንጌል ምዕራፍ 6 ቁጥር 24። ሊሆን የሚችለው አንድ ጌታ ብቻ ነው፣ እርሱም እግዚአብሔር ነው። ስለዚህ የአንተ ልብ ሙሉ ለሙሉ ለእግዚአብሔር ተሰጥቷል ወይስ በዚያ ልብ ውስጥ ለበላይነት የሚዋጉ ሌሎች ነገሮች አሉ? እነዚህ ነገሮች ምንም ይሁን ምን ማለትም በሌላ ሰው ውስጥ በምሳሌ የተጠቀሱ ነገሮች ይሁኑ ወይም ራስ ወዳድነት፣ ዓለማዊ ምኞቶች ይሁኑ ወይም የስጋ ምኞቶች ወይም የገንዘብና የኃይል ፍቅር ወይስ ለስልጣን፣ ለማዕረግ፣ ለታዋቂነት ወይም ለሌሎች ጉዳዮች የሚዋጉ ነገሮች ናቸው። አንተ ሌሎች ከተባሉት ነገሮች መካከል ለአንዱ ከተሰጠ ነፍስህ ድንግል አይደለችም። ሌላ የተባለው ነገር ነፍስህን ወርሷታል ማለት ነው። ከጋብቻ ሳይለይ አንዲት ነፍስ ራሷን ለክርስቶስ አሳልፋ ልትሰጥ ትችላለች። ዋናው ጠቃሚ ነገር አንዲት ነፍስ ራሷን ለክርስቶስ አሳልፋ መስጠቷ ነው። እርሷ ነፍሷን ለሌላ አልሰጠችም። ሀሳቦቿንና ስሜቶቿንም እንዲሁ ለማንም አልሰጠችም። እንደዚህ ላለችው አንዲት ነፍስ እግዚአብሔር ሁሉ ነገሯ ነው እንጂ ሌላ ማንም አይኖራትም። ስለዚህ ደናግል ወደዱ። ለዚህ ፍቅር ምክንያት የተለየ ሊሆን የሚችለው ነገር እነርሱ አንተን ከመውደድ እንቅፋቶች ሊሆኑብህ አለመቻላቸው ነው። እነርሱ ማንኛውም አይነት እንቅፋቶች ወይም መሰናክሎች ቢሆኑ እግዚአብሔርን ሊወዱ አይችሉም። አንድ የሚያጨስ ሰው ከሌላ ነገር ጋር ይጣበቃል። ገንዘብ የሚመኝ ሰው ሌላ ፍቅርና ሌላ መጣበቅ ይኖረዋል። ከዚህ ምክንያት የተነሳ ሶርያዊው ይስሐቅ በንቃት እንዲህ አለ፣ የምንኩስና ሕይወት ከአንዱ ከእግዚአብሔር ጋር ለመጣበቅ ሲባል ከማንኛውም ነገር ጋር የመለያየት ሕይወት ነው። ስለሆነም የተገለለ የብቸኝነት ሕይወት መምራት ከአንዱ ከእግዚአብሔር ጋር ለመጣበቅ ሲባል ራስን ከማንኛውም ነገር ለመነጠል የሚደረግ የማገልገል ሕይወት ነው። ነገር ግን እያንዳንዱ ሰው ይህንን ማድረግ አይችልም። ማንኛውም ሰው የባህታውያን ወይም የምናኔ ሕይወት ሊመራ አይችልም። የብቸኝነት ወይም የመገለል ሕይወት መምራት ከባድ ሊሆንም ይችላል። ማንኛውንም ነገር ትቶ ከአንድዬ ጋር መጣበቅ አስቸጋሪ ሊሆን ይችላል። ይህም በትክክል ስናስቀምጠው ደግሞ ከሌላ የፍቅር አይነቶች ጋር ሙሉ ለሙሉ በመገላገል ከእግዚአብሔር ጋር በጽናትና በጥብቅ ሁኔታ መጣበቅ እንደማለት ነው። ይህ ስለሆነም በመጽሐፍ ቅዱስ እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል።
ያዕቆብ 4 ቁጥር 4። እንዲሁም ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል አንደኛ ዮሐንስ ምዕራፍ 2 ቁጥር 15 በማለት ያስጠነቀቀን። ምክንያቱም በቀላሉ የተገለጸው ይህ ነገር የሚያሳየው አንተ ከሌላ ነገር ጋር መጣበቅህን ነው። ስለሆነም ራስህን እንዲህ በማለት ጠይቅ፣ ነፍሴ ድንግል ናት ወይስ አይደለችም? የተጣበቀችው ከሌላ ጋር ነው ወይስ ከእግዚአብሔር ጋር ብቻ? አይኖቹ ለእግዚአብሔር ውበት የተከፈቱለት ሰው ወዲያው ሌላ ማንኛውንም ነገር እንደ ጉድፍ፣ ቆሻሻና ነፋስን እንደ መጨበጥ ሆኖ ነው የሚታየው። እኛ እስካሁን ድረስ የእግዚአብሔርን ውበት አላገኘነውም። እኛ ውበቱን ብናውቅና እርሱ ምንኛ ጣፋጭ እንደሆነ ብንረዳ አጥብቀን እንሻው ነበር። በሙሉ ልብ ከእርሱ ኋላ እንሮጥ ነበር። ይሁን እንጂ ብዛት ያላቸው ነገሮችን አስደሳች ሆነው አግኝተናቸዋል። እስካሁኑ ድረስም ወጥረውና ትኩረታችንን ባተል አድርገው ይዘውታል። ይሄ ስለሆነም ስለ እግዚአብሔር ውበት እንዳናስብና በዚያ ላይ በተመስጦ እንድንቆይ ያቃተን እኛ የምንወዳቸው ብዙ ነገሮች አሉ። ነፍሶቻችን ሙሉ ለሙሉ ለእግዚአብሔር አልተሰጠችም። እንደዚያች ነፍስ ድንግል አይደለችም። የአንዲት ድንግል ስሜታዊና መንፈሳዊ ኃይል ንጹህና ያልተበከለ ሆኖ ነው የሚቆየው። የእርሱ አፍቃሪ ኃይል እስካሁን ድረስ አልተነካም። ይህ ኃይል አልባከነም ወይም አልጠፋም። ነገር ግን እኔ እዚያ ደረጃ ላይ አልደረስኩም። እኔ የተዳከምኩትና የዛልኩት እኔን ቁልቁል በተጫኑኝ ብዛት ባላቸው ቀንበሮች ነው። እነዚህ ቀንበሮች ዓለማዊና ምድራዊ ወደ ሆኑት ነገሮች ይስቡኛል፣ ከአንተም አርቀው ይወስዱኛል። እኔ በማንኛውም ጊዜ ወደ አንተ ለመቅረብ ስሞክር የሆነ ነገር የኋሊት ይስበኛል። በዚህ ጊዜ ራሴን ወደ አንተ ማቅረብ የማይችል ሰው አድርጌ ያገኘዋለሁ። የተቆጣጠሩኝና የወረሩኝ አንዳንድ ምኞቶቼ ወደ አንተ ከመቅረብ አግደውኛል። ስለሆነም እኔ በአንተ ውስጥ ያለኝ አንድ ተስፋ ብቻ ነው። አሁን ግን እኔ ከእነዚህ ደናግል መካከል እንደ አንዲቱ መሆን አልቻልኩም። ስለዚህ ሳበኝ፣ እኔም ከአንተ ኋላ ሮጣለሁ። እኔ በራሴ ወደ አንተ መምጣት አልቻልኩምና አንተው ሳበኝ። መድኃኒታችን ኢየሱስ ክርስቶስ ጴጥሮስንና እንድርያስን ካያቸው በኋላ እንዲህ ብሎ ጠራቸው፣ በኋላዬኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ። ማቴዎስ 4 ቁጥር 19። አነሳሽነቱን የወሰደው ኢየሱስ ክርስቶስ እንጂ እነርሱ አይደሉም። ቀረጥ ቀራጩን ማቴዎስ የተመለከተው ጌታ ነው። በዚህ ጊዜ ተከተለኝ ሲለው ነው ቅዱስ ማቴዎስ ሊከተለው የጀመረው። ልክ እንደዚሁ ዘኬዎስን የተመለከተውና ዘኬዎስ ሆይ ዛሬ በቤተ ውል ዘንድ ይገባኛልና ፈጥነህ ውረድ በማለት የጠራው። ሉቃስ 19 ቁጥር 5። በብዙ ምክንያቶች ውስጥ ክርስቶስ ነው አነሳሽነቱን የወሰደው። ይህም ስለሆነ እኛም የምንለምነው ከዚህ ጋር ተመሳሳይ የሆነ ነገር እንዲያደርግልን ሊሆን ይገባል። እንዲስበንና በእርሱ አቅጣጫ እንድንሄድ ያስገድደን ዘንድ እኛ ባንፈልግም እንኳን እርሱ እንዲስበንና እንዲጎትተን እንጠይቃለን። በኃይልም ቢሆን ወደ እርሱ እንዲወስደን ከዓለም መንጭቆና ስቡ የሚያወጣንን ውጫዊ ኃይል እንፈልጋለን። እኛ አንድ ትልቅ ጉድጓድ ውስጥ ወድቆ መውጣት እንዳቃተው ሰው ሆነናልና ከዚህ ጉድጓድ በሚበልጥ አቅም ጎትቶ የሚያወጣን ኃይል ያስፈልገናል። እንዲህ ያለው ነገር አንዲት አነስተኛ የማግኔት ቁራጭ በሌላ ትልቅ ማግኔት ላይ ከወደቀች በኋላ ከዚህኛው ማግኔት ኃይል ራሷን ማላቀቅ እንዳቃታት መስሎ ይታያል። ትልቁ ማግኔት ወደ ቀኝ ሲንቀሳቀስ፣ ቁራጯ ማግኔትም ወደ ቀኝ ትንቀሳቀሳለች። ትልቁ ማግኔት ወደ ግራ ሲንቀሳቀስ፣ ቁራጯ ማግኔትም ወደ ግራ ትንቀሳቀሳለች። ከዚህ ማግኔታዊ ኃይል ራሷን ልታላቀቅ ትችላለች። ይህንን ለማድረግ አቅመ ቢስ ነውና የምትሆነው። እንዲያው በአጠቃላይ ይህንን ማድረግ አትችልም። ድንግል አይደለችም። እንደሆነችው ከማግኔቱ ጋር ተጣብቃለች። ስለሆነም ራሷን ከጭብጡ ውስጥ ነፃ አድርጋ ለማስለቀቅ ኃይል አልባ ትሆናለች። እዚህ ላይ ሳበኝ ከአንተም በኋላ እንሮጣለን የሚለው ልመና ይመጣል። እኛን ለመርዳት ውጫዊ ኃይል ካልመጣ በስተቀር እኛ ራሳችንን በራሳችን ነፃ ማውጣት አንችልም። እንዴት ይሆንስ የምንችለው? ምን አይነት ማመንታትስ ነው? ምን አይነት አስቸጋሪ ነገር ነው? ብዙ ሰዎች እግዚአብሔርን ሳበኝ ወይም አውጣኝ ብለው ይጠይቁታል። ጌታ ሆይ እኔ ረዳት ያጣው ሰው ነኝ፣ አንተ በኔ ቦታ ላይ ጣልቃ ግባ፣ ያለ አንተ ምንም ማድረግ አልችልምና። አንድ ቁራጭ እንጨት በእሳት ላይ ወደቀች ብለን እናስብ። ያቺ ቁራጭ እንጨት ትነዳለች፣ በእሳቱም ትለበለባለች። ይህ የሚሆነውም ቁራጯ እንጨት ከእሳቱ ውስጥ ራሷን ማውጣት ስለማትችል ነው። ይህቺ ቁራጭ እንጨት ሳበኝ ብላ ለእርዳታ እጅ በመጣራት ያ እጅ ከእሳቱ ውስጥ መንጭቆና ስቦ እንዲያወጣት ትጮኻለች።
ይሁን እንጂ ይህች ቁራጭ እንጨት እሳት ውስጥ ከተወረወረች ፈጽማ ልትወጣ አትችልም። ጌታ ሆይ ልክ እንደዚሁ አንተ ከዚህ እሳት ውስጥ መንጭቀህ እንድታወጣኝ ፈልጋለሁ። ከዚህ የምታወጣኝ አንተ ራስህ ነህ። አንተ በሌለህበት እኔ ምንም ማድረግ አልችልም ልንል ይገባናል። ነብዩ ኢሳይያስ እግዚአብሔርን በተመለከተና ከእርሱ ጋር በተነጋገረ ጊዜ እንዲህ ነበር ያለው። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ የሰራዊትን ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ። ኢሳይያስ 6 ቁጥር 5። እርሱ ከንፈሮቹ የረከሱበት ሰው ስለነበር ሊጠፋ ይችል ነበር፣ ነገር ግን ተፈቷል። በዚህ ጊዜ ከሱራፌል አንዱ ወደ እርሱ እየበረረ ከመጣ በኋላ በጉጠት ፍም እሳት ወስዶ ከንፈሩ እንዳበሰለትና እንዲህ አለው፣ እነሆ ይህ ከንፈሮችህን ነክቷል፣ በደልም ከአንተ ተወገደ፣ ኃጢአትህም ተሰረየ። ኢሳይያስ 6 ቁጥር 5። አቤቱ እግዚአብሔር ሆይ እኔ ይህንን በገዛ ራሴ ማድረግ አይቻለኝም። እኔ ወደ አንተ መሰዊያው በመቅረብ ፍም እሳት ከወሰድኩ በኋላ ከንፈሮቼ መዳሰስ አልችልም። አንተ ከሱራፌል አንዱ ከመሰዊያው ላይ ፍም እሳት ከወሰደ በኋላ ከንፈሮቼን በእርሱ እንዲዳስስ እርሱን መላክህ ምንኛ ድንቅ ነገር ነው። ጌታ ሆይ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ዮሐንስ 5 ቁጥር 7 ብሎ መለሰለት። እኔ ማንም ስለሌለኝ ወደ አንተ ሳበኝ። አንድም ሰው የለኝም፣ ራሴን መቆጣጠርም አልችልም። አንተ እኔ ጻድቅ እሆን ዘንድና ትክክለኛውን ስራ እንድሰራ ጠይቀኸኛል። ይሁን እንጂ በራሴ ማድረግ አልችልም። ችሎታው ቢኖረኝም እንኳን ማድረጉ የለኝም። ስለሆነም ሳበኝ የሚለው ቃል የእግዚአብሔርን እርዳታ የሚሻ ጩኸትና የአንድን ሰው ሕይወት ወደ እርሱ የሚስብ ጥሪ ነው። ንስሐ ለመግባት እጅግ ታላቅ እንቅፋት የሚሆንብን ነገር የጸሎት እጥረት መሆኑ ያለምንም ጥርጥር ነው። እኛ እግዚአብሔር በሕይወታችን መካከል እንዲገባና እውነተኛውን ንስሐ እንዲሰጠን ለመጠየቅ ውድቅ እንሆናለን። እኛ የምንመካው በራሳችን ሲሆን ንስሐን ስንፈልግም ችሎታዎቻችንን ነው የምንጠቀመው። ንስሐ ለመግባት ስንሞክር የእግዚአብሔርን እርዳታ አንፈልግም። ይህ የማይቻል ነገር ነው። ሶርያዊው ይስሐቅ እንዲህ በማለት ተናግሯል። ከጸሎት ውጪ ወደ ንስሐ ሊመራ የሚችል መዝጊያ አለ ብሎ የሚያስብ ሰው ካለ ዓይኑ በአጋንንት የታወረና በእነርሱ የተሳሳተ ሰው ነው። እናንተ በእውነት ንስሐ መግባት የምትፈልጉ ከሆነም ልባችሁን በእግዚአብሔር ፊት አፍስሱ። ከዚህ በኋላ ከእርሱ በኋላ ትሮጡ ዘንድ ወደ ራሱ ይስባችሁ ዘንድ ጠይቁት፣ ለምኑትም። አቤቱ እግዚአብሔር ሆይ ወደ አንተ ሳበኝ፣ አቅርበኝ፣ ውሰደኝ፣ እርዳኝ፣ ከእሳት ውስጥ እንደሚወጣ ነበልባል አውጣኝ። በገዛ ፍቃዴ በራሴ ደካማ ውሳኔ ወይም በራሴ ደካማ ስብዕና ውስጥ አትተወኝ። እኔ ከዓለሙ ፈተናዎች ጋር ልወራረድ አልችልምና በገዛ ራሴ ሰብአዊ ችሎታዎቼ ውስጥ እንድታመን አድርገህ አትተወኝ። ሳበኝ፣ ከአንተም በኋላ እንሮጣለን። አንድ ሰው በአንድ ወቅት በአንድ የእንጨቶች ክምር ጫፍ ላይ ተያዘ፣ ታሰረና ተጋደመ። ቢላው ስለተዘጋጀ መስዋዕት ሆኖ ሊቀርብ ነው። ይህ ሰው የአብርሃም ልጅ ይስሐቅ ነው። እርሱ ራሱን ሊያድን የሚችለው እንዴት ነው? እርሱ ሳበኝ ከማለት በስተቀር ማንም ሊረዳው የሚችል የለም። የተደረገው ነገርም ይሄ ነው። እግዚአብሔር ከመሰዊያው ጫፍ ላይ ስቦ አወረደው። እግዚአብሔር ባይስበው ኖሮ ለይስሐቅ መዳን አይቻለውም ነበር። ታስረው በእንጨቶች ላይ ተጋድመውና በእሳት ሊበሉ የነበሩ ሰዎች ቁጥር እጅግ በጣም ብዙ ነው። ማንም ሊያድናቸው የሚችል አልነበረም። ሳበኝ ከአንተም በኋላ እንሮጣለን ከሚለው ቃል በቀር ማንም የሚያድናቸው አልነበረም። እግዚአብሔር በእናንተ ሕይወት ውስጥ ይገባ ዘንድ ፍቀዱ። በራሳችሁ ከባድ ስራ፣ በውሳኔያችሁ፣ በኃይላችሁ ወይም በጥበባችሁ አትመኩ። ሳበኝ ከአንተም በኋላ እንሮጣለን። እግዚአብሔር ብዙ ሰዎችን ወደ እርሱ ስቧል። የጠርሴሱ ሳውል ከኢየሩሳሌም ወደ ደማስቆ በሚጓዝ ጊዜ ወንዶችንና ሴቶችን እያሰረ ወደ ወህኒ ለመጣል የሚያስችለውን ደብዳቤ ይዞ ነበር። እርሱ በዚያን ጊዜ የንዴቱ የመጨረሻ ጫፍ ላይ የደረሰ ከመሆኑም በላይ በቤተ ክርስቲያን ላይ በአመፅ ተነስቶ ነበር። ስለሆነም ሊታሰብ በማይችል ጭካኔና አረመኔነት ብዙ ሰዎችን በወህኒ ለማጎር አቅዶ ነበር። ይሁን እንጂ በመንገዱ ላይ ሳለ ኢየሱስ ክርስቶስ ተገለጠለት። ስለዚህ እንዲህ አለ፣ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ሳበኝ ከአንተም በኋላ እንሮጣለን። እግዚአብሔርም እንዲህ አለው፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል። የጠርሴሱ ሳውልን በመቃወም በእርሱ ፊት መቆም የሚችለው ማን ነበር? ማንም። የሚቆመው እግዚአብሔር ነው፣ እርሱ ብቻ። ሳውልን በመቃወም በፊቱ ሊቆም የሚችል ማንም አልነበረም።
ከዚህ በተመሳሳይ እንደ ጻድቁ ኢዮብ በእግዚአብሔር ብቻ እንጂ በሰው የቆሰለ ሰው ማንም የለም። ይህን ሊያደርግ የቻለው እግዚአብሔር ነበር። እንዲሁ በመንገድ ላይ እንደ መሰናክል ሆነው የሚቆሙ ኃጢአቶች አሉ። ሰው እነዚህን መሰናክሎች ለማሸነፍ በፊታቸው አቅመቢስና ደካማ ሆኖ ይገኛል። እግዚአብሔር ግን ይመታቸዋል፣ ያሸንፋቸዋል፣ ድልም ይነሳቸዋል። ሳበኝ ከአንተም በኋላ እንሮጣለን። ጌታ ሆይ ወደ አንተ ሳበኝ፣ አንተ ከላይ ኃይልና ብርታትን ላክልኝ። ከእኛ ጋር ያሉት እኛም በመቃወም ካሉት እጅግ እንደሚበልጡ አድርጌ እንድተማመን አድርገኝ። እኔን ወደ አንተ ይስበኝ ዘንድ የአንተን ማግኔታዊ ኃይል እሻለሁ። መድኃኒታችን ኢየሱስ ክርስቶስ ሌሎች ሰዎችን ወደ እርሱ ስለመሳብና ስለማቅረብ እንዲህ በማለት ተናግሯል። እኔ ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ። ዮሐንስ 12 ቁጥር 32። አዎን በእርግጥ ጌታ ሆይ ሳበኝ፣ ከአንተም በኋላ እንሮጣለን። አንተ ከደመናዎች በላይ ወደ አንተ ከፍ አድርገንና በዚያ ከአንተ ጋር በደስታና ሐሴት በማድረግ እንራመድ። ኢየሱስ ክርስቶስ ወደ እርሱ እንደሚስበን ቃል ገብቶልናል። እርሱ እንዲህ ነው ያለን፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ዮሐንስ 14 ቁጥር 3። መድኃኔ ዓለም ሆይ ይሄ ፍጹም ድንቅ ነገር ነው። በአንተ መንገድ ላይ እንድንጓዝ አድርገን ከአንተ ኋላ። እዚህ ላይ ልብ የምንለው ነገር ከአንተ ጀርባ ምራን ማለት ሳይሆን አንተ ሳበን ማለቱን ነው። በመሳብና በመጎተት ውስጥ ጥድፊያ አለ። ጉልበትና ኃይል ያስፈልጋል። አንድ ሰው የጽድቅ ስራ አለመስራቱን ሳያውቅ በኃጢአት ውስጥ ሊራመድ ይችላል። እግዚአብሔር እርሱን ወደ ልብ ለመመለስ ይቆነጥጠዋል፣ ያጽናናዋልም። እግዚአብሔር ወዴት ነው የምታመራው? ወዴት ነው የምትሄደው? ተመለስ በማለት ይጠራዋል። በዚህ ጊዜ ይህ የጠፋ ሰው ሊያገናዝብ ይጀምራል፣ ያለበትን ሁኔታም ይረዳል። ይህ ቁንጥጫ አንድ አስቸጋሪ ሁኔታ ወይም ድንጋጤ ወይም ከቤተሰብ አባል የአንዱ መታመም ወይም ሌሎች ተመሳሳይ ችግሮች ሆኖ ይገለጣል። እንደነዚህ ያሉ አስቸጋሪ ሁኔታዎች ሲገለጡ የባዘነው ሰው አባታችን ሆይ ስምህ ይቀደስ፣ ሳበኝ፣ ከአንተም በኋላ እንሮጣለን በማለት ይጮሃል። አንተ ወደምትወደው ቦታ ሳበኝ። በአንድ ስብከት ወይም ልቤን በሚነካ በአንድ ቃል ወይም በአንድ ችግር ወይም በአንድ መከራ ሳበኝ። በፍቅረ ሳበኝ ወይም አንተ ይሆናል ባልከው በማንኛውም መንገድ ሳበኝ። በምትፈልገው ምክንያት ሳበኝ። ዋናው ጠቃሚ ነገር አንተ ራስህ እኔን ወደ አንተ መሳብህ ነው። ሳበኝ፣ ከአንተም በኋላ እንሮጣለን። አንዳንድ ሰነፎችና ሀኬተኛ ሰዎች አሉ። እነርሱ በትክክለኛው መንገድ ላይ የሚሄዱት ከስንት አንድ ጊዜ ሲሆን እንዲያም ሆኖ እንዲገፉ ይፈልጋሉ። እነዚህ ሰዎች መራመድ አቅቷቸው እንዴት ይሆን ሊሮጡ የሚችሉት? በተከታታይ መገፋት የሚፈልግ በመጨረሻ ግን ወደ እግዚአብሔር ስለተሳበ አንድ ሰው እናውጋ። እርሱ ሎጥ ነበር። ሎጥ ሰዶምን ጥሎ ለመውጣት ፈቃደኛ አልነበረም። እርሱም ሆነ ልጆቹ ከዚያ ለቀው ለመውጣት ፈቃደኞች አልሆኑም። እርሱ በመጨረሻ ከዚያ እስኪወጣ ድረስ መላእክቱ ይስቡትና ይገፉት ነበር። እርሱ በእሳት እንደዳነ ሆኖ ነበር የዳነው። ሎጥ ሳበኝ፣ ከአንተም በኋላ እንሮጣለን አላለም። ይልቁንም ከእርሱ በተሻለ እግዚአብሔር ራሱ ነው ስቦ ያወጣው። ሎጥ ከዚያ ምድር ጋር እጅግ ተቆራኝቶ ስለነበር ለመጥፋት ጥቂት ነበርና የቀረው። አሁንስ ማን ያውቃል? ምናልባት እኛም እንደ ሎጥ ልንሆን እንችላለን። በእርሱ ቦታ ላይ ተተክተን ይሆናል። ከምንም በላይ ግን ከተማው የተዋበና በውሃ የተሞላ ነበር። ከተማው እንደ እግዚአብሔር ገነት በግብጽ ምድር አምሳል ነበር እንዲል ዘፍጥረት 13 ቁጥር 10። አረንጓዴ ሳሮችና የበለጸጉ መስኮች በየቦታው አሉ። በረከቶችና ደስታዎች የተትረፈረፉ ይመስላል። አንተ ጎትተህ ካላወጣኸኝና ወደ አንተ ካልሳብከኝ በስተቀር እኔ ሰዶምን ለቅቄ መውጣት አልችልም ነበር። አንተ ከሳብከኝ በኋላ ግን እኛ ካንተ በኋላ እንሮጣለን። ብዙ ሰዎች ልክ እንደዚያ ናቸው። እግዚአብሔር እኔን ይስበኝ ዘንድ ወደ እርሱ እጣራለሁ። የህይወቴ አንድ ክፍል እንዲሆን ጠይቀዋለሁ። ህይወቴን እንዲያስተዳድረውና እንዲቆጣጠረው። ይህን ልቤን የፈጠርክ አንተ በአንተ ፍቅር ሙላው። እነዚህን ስሜቶች በእኔ ውስጥ የፈጠርክ አንተ እነዚህን ስሜቶቼን በፍቅር አቀጣጥላቸው። አንተ ከእኔ ጋር እንድትሰራ ፈልጋለሁ። ከእኔ ጋር ሁን፣ ከእኔ አትለይ። መንገድህን አስተምረኝ፣ መሄጃዎችህንም አሳየኝ። ሳበኝ። በብሉይ ኪዳንና በአዲስ ኪዳን ውስጥ እግዚአብሔር አምላክ የተለያዩና ብዙ ሰዎችን በተለያየ ምክንያት ወደ እርሱ ስቧቸዋል።
ለምሳሌ ቅዱስ እንጦንስ ወደ እግዚአብሔር የተሳበው በአንድ በሰማውና ልቡን በነካው ጥቅስ ነበር። ድሃው በመባል የሚታወቀው ሌላው ቅዱስ ጳውሎስ የተሳበው በችግርና በመከራ ውስጥ ነበር። የቤተሰብ ችግር ልቡን እንዲለውጥ አድርጎታልና። የመጀመሪያው ባህታዊ በመባል የሚታወቀው ቅዱስ ጳውሎስ ደግሞ የቀብር ስነ ስርዓት ሲመለከት ነበር ልቡ የተነካውና የተለወጠው። ከዚህ በተጨማሪ ሌላው ምሳሌ የሚሆነን ሰው ልቡ የተነካው በተመለከተው መልካም ምሳሌና የጽድቅ ጸባይ ነው። ታላቁ ቅዱስ ባቆሚዎስ እንደዚህ ምሳሌ የሚሆኑትን ምሳሌዎች ይሰጠናል። አቤቱ እግዚአብሔር ሆይ ጠባይንና ሌላ ሁኔታዬን ሳትመለከት ወደ አንተ ሳበኝ። እንሮጣለን የሚለው ቃል ትርጉም ምን ማለት ነው? ይህም ማለት እኔ ሮጣለሁ ማለት ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክት ውስጥ እንዲህ በማለት ተናግሯል። በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ እንዲል አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24። ይህ ወደ ሐሳባችን የሚያመጣው ስዕል አንድ ሰው በእግዚአብሔር መንገድ ላይ እንዲሁ እንደዋዛ መራመዱ የማያረካው መሆኑን ነው። ይልቁንም ይሮጣል፣ ነገር ግን ዋጋ ወይም ሽልማት ለማግኘት በፍጥነት ይሮጣል። የእግዚአብሔር መንገድ ለሰነፎች አይሆንም። የእርሱ መንገዶች ለሰነፎችና ለሐኬተኞች አይመችም። ይህ ስለሆነ ነው እኛ ያለንን ይዘን ከአንተ በኋላ የምንሮጠው። እኛ የምንሮጠው ባለን ኃይልና ብርታት ሁሉ ነው። እኔ የምሮጠው ለብቻዬ አይደለም። ይህ እንዴት ይሆናል? እኔ የምሮጠው ከቤተሰቦች አባላት ጋር ነው። ዛሬ ለዚህ ቤት መዳን ሆኖለታል እንዲል ሉቃስ 19 ከቁጥር 9። እኔና ቤቴ ግን እግዚአብሔርን እናመልካለን እንዲል ኢሳይያስ 24 ቁጥር 15። እኔ እግዚአብሔር ለኔ ከሰጠኝ ጋር ሆኜ እርሱን አመልካለሁ። እኛ ሁላችንም በአንድ መንገድ ላይ እንሮጣለን። እኔ ብቻዬን አልሮጥም፣ ባልንጀራዎቼንም በሙሉ ከኔ ጋር አመጣቸዋለሁ። የእኔን ተወዳጆች በሙሉ ከኔ ጋር አመጣቸዋለሁ። እኛ ሁላችንም በአንተ መንገድ ላይ እንሮጣለን። ሳበኝ፣ ከአንተም በኋላ እንሮጣለን። አቤቱ የእኔ እግዚአብሔር ሆይ በእኔ ምክንያት ብዙ ሰዎች ጠፍተዋል። እኔ የራሴን መንገድ ሳገኝ ምናልባትም እነርሱም የራሳቸውን መንገድ ሊያገኙ ይችላሉ። ስለሆነም እኛ ከአንተ ኋላ እንሮጥ ዘንድ ሁላችንንም ወደ አንተ ሳበን። እኔ በእኔ ዙሪያ ካሉት ሁሉ ጋር እሮጣለሁ፣ ከኔ ጋር ከሚገናኙት ጋር ሁሉ እሮጣለሁ። እኔ በአንተ መንገድ ላይ መሮጥ ስጀምር እነርሱም መከተላቸው እርግጥ ነውና። በእግዚአብሔር መንገድ ላይ በእነርሱ የመረጃ ወንበር ላይ የሚቀመጡ ሰዎች አሉ። ሰዎች ወደ እነዚህ ሰዎች ይመጡና ስለ እግዚአብሔር መንገድ ይጠይቋቸዋል። በዚህ ወንበር ላይ የተቀመጠው ሰው መንገዱን ቀጥ ብለህ ትሄድና ወደ ቀኝ ትታጠፋለህ፣ ከዚያ በኋላ መንገዱን ታገኘዋለህ በማለት ያመላክተዋል። በዚህ ጊዜ ሁሉ ግን እርሱ በመረጃ ወንበር ላይ እንደተቀመጠ ነው። ሰዎች ይመጣሉ፣ ከዚያም ይሄዳሉ። ይህ ሁሉ ሲሆን እርሱ ምንም ሳይነቃና ሳይንቀሳቀስ እንደተቀመጠ ነው። አንድ ሰው ወደ እርሱ ይመጣና ስለ እግዚአብሔር መንገድ ይጠይቀዋል። በዚህ ጊዜ ለእርሱና አብሮት ለነበሩ ሰዎች አቅጣጫውን ያሳያቸዋል። ሌላ ሰው ደግሞ ይመጣና ስለ መንገዱ ይጠይቀዋል። እርሱም መንገዱን ያመላክተዋል። ታዲያ ይህን ሁሉ ሲያደርግ በመረጃ ወንበሩ ላይ እንደተቀመጠ ነው። እርሱ በጽሕፈት ቤት ውስጥ ያለምንም እንቅስቃሴ እንደተቀመጠ የመጡት ሰዎች ወደ እነርሱ መዳረሻ እንዲሄድ እየቆነጠጡት ነው። ሌላ ሰው ደግሞ በእግዚአብሔር መንገድ ላይ የሮጠ ሊሆን ይችላል። እርሱ ይህን በማድረግ ላይ ሳለ ሌላ ሰው ወደዚህ ሰው ይቀርብና ስለ መንገዱ ይጠይቀዋል። ጠያቂውን ሰው አብሮት በፍጥነት እንዲሮጥ ከእኔ ጋር ሮጥ፣ ጊዜ ማባከን የለብንም። እኛ እስካሁን ድረስ መቆም አንችልም፣ ፈጠን በል። እኛ ሁላችን ከአንተ ኋላ እንሮጣለን። ይሁን እንጂ አንተ ከእግዚአብሔር ጋር በሚደረገው ሩጫ ውስጥ በንቃት ተሳታፊ ሳትሆን በመንገዱ ላይ ቆመ ለሰዎች የመንገዱን አቅጣጫ ማመላከትህ ጥቅሙ ምንድን ነው? ይልቁንም ንቁ ሁን፣ ተንቀሳቀስ፣ እንዲሁም ሩጥ። ሳበኝ፣ ከአንተም በኋላ እንሮጣለን። እኛ ቅዱስ እንጦንስ ወደ ገነት ሲገባ አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ የሚሆኑ ነፍሳት ተከትለውት ሲገቡ እንመለከታለን። ከዚህ በተጨማሪ ቅዱስ አትናቴዎስ ሚሊዮኖችን ከኋላው አስከትሎ ወደ ገነት ሲገባ በአይነ ህሊናችን እንመለከተዋለን። ታላቅ ቁጥር ያላቸው ቅዱሳንን ስዕላትም እንመለከታለን። ሁሉም ግን እጅግ በጣም ብዙ ሰዎችን ከኋላቸው አስከትለዋል። ሁሉም ታዲያ እንዲህ ይላሉ፣ ሳበኝ፣ ከአንተም በኋላ እንሮጣለን። ገነት የምትመቸው ለቀናኢ ሯጭ ነው፣ ለሰነፉ ወይም ለሐኬተኛው አትሆንም። እግዚአብሔር በመጠመቂያው ቦታ አጠገብ የተቀመጠውን ሰው ሲያድነው በዚያ ቦታ ላይ እንደተቀመጠ ይቆይ ዘንድ አላበረታታውም።
ይልቁንም አልጋውን በፍጥነት ተሸክሞ ይሄድ ዘንድ አዘዘው እንጂ በመንገዱ ላይ እንዲራመድ። ስለዚህ ቀጥ ብላችሁ አትቁሙ። በመጠመቂያው ስፍራ ላይ የተከናወነው ድህነት የመንገዱ መጀመሪያ ነው። ስለሆነም መንገዱ በጣም ረጅም ነውና ልትሮጡ ይገባችኋል። እናንተ እስከ ሕይወታችሁ ፍጻሜ ድረስ አሁን መሮጥ ብትጀምሩ ልትሸፍኑ የምትችሉት ርቀት በጣም አጭር መንገድ ነው። ከአንተ የሚጠበቀውና የሚፈልገው ፍጹምነት ነው። ፍጹምነትንስ ሊያገኝ የሚችለው ማን ነው? አንተ ብትገደብም እንኳን ከቶውኑ ልታገኘው አትችልም። ስለዚህ ታገኘው ዘንድ ብቻ ሩጥ። እንዲህ ሆኖም እንኳን ልታገኘው የማትችልበት ሁኔታ ሊፈጠር ይችላል። ያም ቢሆን ቢያንስ በትክክለኛው መንገድ ውስጥ ተመልከት፣ ተራመድም። ቢያንስ ሞክረሃል። በመንገዱ ላይ የሆነ ስፍራ ላይ ግን እግዚአብሔር ያገኛችኋልና ሳበኝ፣ ከአንተም በኋላ እንሮጣለን እንበል። ቅዱስ አውግስጢን ከልብ በሆነ ቅንዓት በእግዚአብሔር መንገድ ላይ ከሚሮጡት ሰዎች መካከል እጅግ በጣም ደማቅ የሆነው ምሳሌ ያቀርብልናል። እርሱ ኤሊ በቀናት ጊዜ ውስጥ የምታጠናቅቀውን የሩጫ ውድድር ጥንቸል በአንድ መፈናጠር ብቻ እንደምትፈጽመው ያደረገችውን ታሪክ ያደረገ ይመስላል። ቅዱስ አውግስጢን ከእግዚአብሔር እጅግ በጣም የራቀ ሰው ነበር። እርሱ ለረጅም 30 ዓመታት እርሱን አላወቀውም ነበር። ከዚህ የተነሳ ብዙ ሰዎች ወደ ጽድቅና ወደ መንፈሳዊ መንገድ በመግባት ውስጥ ቀድመውታል። ይሁን እንጂ እርሱ ወደ ልቡ በተመለሰባት ደቂቃና በእግዚአብሔር ከተሳበ በኋላ በጥቂት መፈናጠሮች በቀላሉ የመጀመሪያው ደረጃ ላይ ሊደርስ ችሏል። ከጥቂት ተጨማሪ መፈናጠሮች በኋላ ደግሞ አንድ መንፈሳዊ አማካሪ ሆነ። አሁንም ጥቂት ሲፈናጠር ከቅዱሳኑ መካከል አንዱ ሊሆን በቃ። አሁን እኛ ሁላችን የቅዱስ አውግስጢንን ስም ዛሬ ድረስ በዜማ እናነሳዋለን። እንዴት ሆኖ ካል ስለሮጠ ነው። እርሱ በመረጃ ወንበሮቻቸውና መንገዱን በመጠቆማቸው በረኩ ሰዎች እጅግ በበለጠ በእግዚአብሔር መንገዶች ላይ ሮጧል። ይልቁንም ቅዱስ አውግስጢን በመከታተሉ ውስጥ ጥብቅ ሰው ነበር። ሳበኝ፣ ከአንተም በኋላ እንሮጣለን። የእግዚአብሔር መንገድ የሚበጀው በጉጉትና በቅናት ለተሞሉ ሰዎች ነው። ልብ በሚነካ በጽናትና በጥልቅ ስሜት መንገዱ የሚሆነው ያለምንም ማወላወልና ማቆም በቆራጥነትና በውሳኔ ለሚራመዱ ነው። ይህ ከከፍተኛ ቦታዎች ላይ ተነስቶ ግብጽ እስከሚደርስ ድረስ መንገዱን ሳይለቅ የሚፈሰውን የናይል ወይም የአባይ ወንዝ ይመስላል። ይህ ወንዝ በመንገዱ ላይ ፈጽሞ አይቆምም። የሚቆም ከሆነ ግን ይበሰብሳል። የማይንቀሳቀስ ከመሆኑም በላይ አረንቋና ረግረግ ሆኖ ይለወጣል። ነገር ግን ውሃው ወደፊት እየተወረወረና እየጎረፈ ነው። ይህ ወንዝ በመስኮቹ መሬቱን አቋርጦና በእግር መንገዶች ውስጥ እየፈሰሰ ነው። ሳበኝ፣ ከአንተም በኋላ እንሮጣለን። እኔ በእኔ ዙሪያ ካሉት ጋር እሮጣለሁ። እንጸልይ። እግዚአብሔር ምሕረቱን በእኛ ላይ ያድርግ፣ ይባርከንም። መልኩን ከፊት ገጽታ ጋር በእኛ ላይ ያብራ፣ ርህራሄውንም በእኛ ላይ ያድርግ። በእግዚአብሔር እናት ስም በሚያርጉ ጸሎቶችና ምልጃዎች ጋር በንጽሕቱ ቅድስት ማርያም፣ በሁሉ መላእክትና ሐዋርያት፣ በነቢያትና በሰማዕታት፣ በናዛዚያንና በባህታውያን በሁሉም ጊዜ ውስጥ ለእኛ ሰላም እንዲጸልዩ ለምንጠይቃቸው ለቅዱሳንና በዚህ በተባረከ ቀን በረከቱ በሚያድርብን ቅዱስ ሰውና የመጀመሪያም ሆነ የመጨረሻ በሆነችው በቅድስት ማርያም በረከት የእነርሱ ቅዱስ በረከቶች ጸሎቶቻቸውና አማላጅነቶቻቸው ከእኛ ሁሉ ጋር ይሁን። አሜን። ሰላም ከሁላችን ጋር ይሁን። እግዚአብሔርን አባታችን ሆይ ብለን እንጠራው ዘንድ የበቃን ያድርገን። ወስብሐት ለእግዚአብሔር።